ጠባሳዎቿን እያወጣች ታሳያለች። ብዙ ጠባሳ ነው ያለባት እንዴ! አንገቷ ጋር እጇን ቀዷታል። እጇን ደሞ አንዴ ደምቷል። በሆነ በስለት ነው የሚመስለው። እኔ ግን ሴቶች ታዲያ እንደዚህ ከሚያደርጋችሁ ሰው ጋር ተለጠፋችሁ የምትኖሩት ግን ለምንድን ነው? አሁንሽ ጃኒ ልጅ የላት ደስታ የላት ምን የላት ምን አሰባ ነው? ቆይ ያን ሁሉ ነገር ስትከፍል ሳክሪፋይስ ታደርግ የነበረው ከዛ ደግሞ አሁን ጎንደር ለጥምቀት ሄዳ ነበር። የዛኔ ደግሞ ለጆን ዳንኤል ደግሞ በቃ ብቻ ቪዲዮ ምናምን እያወሩ ምናምን ነበር። አረ ኢሳ እንደዚህ አትበሉነት። እንዲኮናችሁ ሴት ብዙ አይነት ሴት አለ። በእውነት በጣም ከባድ ነው። አይ ነው ግን በቃ ግርም ነው የሚለኝ ከሌላ ሰው ጋር እያለች እዚህ ጋር ደግሞ ሌላ ነገር ወይ ደግሞ ልቧ አላመነበትም። ዝም ብላ ጅስ በቃ እንደ ፈኒ ነገር ደግሞ ፈኒ ይባልም በህይወት ቀልድ የለም። እና እሱ ደግሞ እንዳለ ያወራችለትን በቪዲዮ ሪከርድ አድርጎት ነበረ። እንዳለ ራቁቷን ነች ምናምን ብዙ ነገር አለና ሪከርድ አድርጓት ነበር። አሁን እሱን ሪከርድ እያስደመጠ ነው። ቪዲዮዋን ከለቀቀባት ደግሞ ሌላ ታሪክ ነው። አሁን አካውንቷን ባን አስደርጎባታል። ገብቷችኋል አይደለ? ስለዚህ ከባድ ነው። በቃ ሴት እኮ አንዳንዴ ከባድ ነው። ያን ሁሉ ነገር እያረጋት ምናምን ግን አብራው ትኖራለች። ብዙ ቀነኒዎች አሉ ማለት እኮ ነው። እውነቴን እኮ ነው። የቀነኒ አዱኛ ነገር ይደገማል ብዙ ሴቶች ላይ። ኢሳ እንዴት እርግጠኛ አልሆነም እንዴ? እሷ እኮ በማስረጃ ነው ያሳየችው የደበደባትን ቦታ። እኔ እኮ እሷም ላይ እየፈረድኩ አይደለም። እሷም ጥፋት አለባት። ሲጀምር ከሪሌሽንሺፕ ካቆሙ በኋላ በቪዲዮ እየደወሉ ምናምን ሌላ ታሪክ ውስጥ ማስገባት እሱን ምን አይኑ እሱም ጥፋተኛ ናት ልጅቷ። እኔ እኮ የምልህ ያለሁት አሁን እሷ ጉዳዩን ሳትጨርስ ነው ከአዶናይ ጋር ነችው። ገባህ? እና ደግሞ በጣም የሚያናደው ከአዶናይ ጋር ሆና ነው ድጋሚ ጆን ዳንኤል ጋር ደውላ የሆነ ነገር ያለችው። እና እኔ በጣም ይገርመኝ በእውነት በዚህ ልክ እንደዚህና አካውንቷ ተዘግቷል። አሁን በቃ ሁሉም ሰው እሷን ነው የሚጨቀጭቀው። አለ እንዴ እንደሱ አልደበደብኳትም ማለት ችግር እኮ ነው እሷ